ኢትዮጵያ መተሽ ስራ ትሰሪበታለሽ ትቀየሪበታለሽ ትለወጪበታለሽ እኛ የደረስንበት ትደርሳላችሁ እንዱ በቃ እዛ ለአንድም ነገር ሳትፈይዱ አገር መታችሁ እንዱን ሳትፈይዱ ተመልሳችሁ ወደዛ ሳውዲ የነበርሽው ዱባይ የነበርሽው ሳውዲ ለትዝናኝሽ መሰለሽ ያው ነው ስለዚህ ሰውም ይንቃቸዋል 20 አመት ቆየች ስትባል ማርያምን ባለ ራሱ አይመጣላችሁ እቺማ በሽተኛ ናት ነው የሚሉት እመቤቴን ነው መላችሁ እዚህ የኢትዮጵያ እንትን ነው ምነግራችሁ ስለዚህ በቆይታሽ ቁጥር እዚህ ሰው ይጣላሻል ምክንያቱም በሽተኛ ናት ብሎ ስለሚያስበው አንቺን ማስታመም አይፈልግም ዛሬ አንቺን አግብቶ አንቺን ማስታመም አይፈልግም ገባሽ አይደለ የሚፈልገው ወኔ ያላት ኤነርጂ ያላት ትንሽ አመት የሰራች ገንዘብ ያዘች ሴት የሚፈልገው እዛ 20 30 አመት ተዘብዝፈሽ አባያ ወይ ቦርሳ አለ አማንገቻ አርገሽ ማንንም ቼክ አያረግም በቃ ወይ ዝም ብለሽ አንዱ ግብስባስ ላይ ለመውደቅ ነው እንጂ ግብስባስ ላይ ከዛ በቃ አለቀ የተቀየርሽበት ህይወት ምንድነው አረብ ሀገር የሄድሽበት ፋይዳሽ ምንድነው እና ማስተዋል ካልቻላችሁ አሁኑኑ ቆማችሁ እኔ የት ነኝ ያለሁት ስንት አመት ሰራው ከዚህ በኋላስ ምን አለኝ ኢትዮጵያ ላይ ኢትዮጵያ ስገባ ምንድነው የሚጠብቀኝ ምን አለኝ ይሄ ነው ማለት ያለባችሁ ምን አለኝ ኢትዮጵያ ስገባ ምንድነው መሰራው ምን ላይ ነው ሞድቀው ነው ማለት ያለባችሁ 20 አመቴ ነው ዝና ነው እንዴ 20 አመትሽ 15 አመትሽ ዝና ነው እንዴ ብሩን ለማንም እየነየታችሁ ዝም ብላችሁ ደግሞ አትነይቱ ኃጢያት ነው ሲጀምር ዝም ብላችሁ ገንዘብ አትነይቱ እዚህ መታችሁ እከክ ነው የሚበላችሁ እከክ ልብሳችሁ አይቀርም አውጥታችሁ ሰልባጅ ተራ የምትሸጡት ማርያምን ነው ምላችሁ ይሄው ታስታውሱኛላችሁ በቃ ገበያ አርብ ገበያ በተጁ ሰልባጅ ተራ ማለት ነው የሴቱ ማአት በቦርሳ ይዞ የመጣውን ልብስ እየሸጠ ለምን የለማ ብር አልቋል የመጣው ብር ማለት ነው በቃ ስለዚህ ዝም ብላችሁ ለመጣው ላልመጣው ለተቸገረው ላልተቸገረው ዝም ብላችሁ አትነይቱ ዝም ብላችሁ አትስጡ ብራችሁን ያዙ ብራችሁን ቆጥቡ ብር ቆጥቡ ከሆነ አካውንት ደፍተር ከሌላችሁ ወርቅ ግዙ ወርቅ ያዙ በቃ ወርቅ ልበስ ወርቅ አርጉ ያዙ 5 6 ወርቅ የጣት ያንገታችሁ ትልል